ሰላም ሰላም ያረክሽ ቤተሰቦች እንደናችሁ ለዛሬም እንግዲህ በአበደ ቪዲዮ ተመልሼላችሁ መጥቻለሁ። እንግዲህ ከባለፈው ቪዲዮ በኋላ ሶስተኛ ቀን ማለት ነው ቶሎ ለቃለሁ ብዬ ነበር፣ ግን በአንዳንድ ሁኔታዎች ምክንያት አልለቀኩኝም። ብቻ ጋይስ ላሳያችሁኝ ሰፖርት እና ድጋፍ በጣም ከልብ ያመሰግናለሁ ማለት ነው። እና ደግሞ የባለፈው ቪዲዮ ትንሽ የድምጽ ችግር እንዳለ ነግራችሁኛል። ይስተካከላል። ኤዲቲንግ ላይ ትንሽ ሳላስተካክለው ረስቼው ነው። ይስተካከላል። በአሁኑ ቪዲዮ አሪፍ እንደሚሆን አስባለሁ። ብቻ ዛሬ ይዤላችሁ የመጣሁት ቤስት ሞሜንት የሚሉትን ሳዋ ላይ ማለት ነው። ከባለፈው ቪዲዮ የቀጠለ ማለት ነው። ሳዋ ላይ ቤስት ሞሜንት በተለይ መጨረሻ አካባቢ ያለውን ማለት ነው። እንደ 5 ደቂቃ ቪዲዮ እሱን አብረን እናየዋለን፣ ሪአክት እናደርግበታለን። እና ሪአክት እንዳደረግላችሁ ፈልጉትን ሙዚቃ ኮሜንት ላይ መጻፋችሁ ነው እንዳረሱ ማለት ነው። ወደ ቪዲዮ عودنا حفاش ናናሃብ አካባቢ ነው። አወትና አፋሽ ብሎ በቃ ከዚህ በኋላ መሰለኝ ቤስት ሞሜንቱ አይደለ ማለት ፕሮግራሙ ካለቀ በኋላ ማለት ነው። عودنا حفاش እንደዚህ ቪዲዮ ሰርቼ ነበር ቤስት ሞሜንት ማለት ነው። የአምናው ሰው የካቻም ነው። አሁን ስንጠሩት 26 የካቻም ነው ማለት ነው። እንደዚህ ሰርቼ ነበርና በቃ ልክ ኢሳያስ ከመድረኩ ሲወርድ ሁሉም ወደሱ ነው የሚሄደው ማለት ነው። እሱ መዛም ይተቃቀፋል ማለት ነው። ወደ ኢሳያስ የሚሮጥም አለ፣ እርስ በርሱ ዘንድ ይተቃቀፍም አለ። በቃ ማጀማ አይወጣም ማለት በጣም ነው ግን የሚወደደው ታውቃላችሁ በወጣቶቹ። የተመረቁት በጣም ብዙ መሆናቸው የምታውቁት ማለት ነው። ከሰልፉ በላይ እዚህ ጋር ነው በጣም አንድ ላይ ሲሆኑ መኪና ውስጥ አልገባም ማለት ነው። ወረላ ዘፋኙ ማን ነው? ዘፋኙ ነው። ከዚህ በፊት ክሊፕ ላይ ዘፈለው የሰማሁት መሰለኝ። ወዳጅም ባዘያ ዘሁንትና ባኺ ኸብር አዳይ ባኺ ኸብር አዳይ
ወጣቸው በመከራ ማለት ነው። ይለናይ ሰማይ ሰማይ ሊሎ ሰሚና ተወብተሎ ሊሎ አለና ሊለን ወፊ ልልና ሰሚና ተወብተሎ ሰሚና ሊሎ ለተሰዋ ሰካል ሙሉ ወዝናይ ሰማይ ሰማይ ሊሎ ብርሃን ቀድሚ ሃደሎ ለይጣማ ብርሃን ሰሎ በጣም ብዙ ናቸው ጋይስ። ናናሃብ ሶ ጋይስ የዛሬ ቪዲዮችን ይሄን ይመስል ነበር። ፈታ ብላችሁበት በጣም ብዙ ሰው ነው አከባፊቱ ለየት ያለ ነው። በጣም ብዙ ነው ተመራቂዎቹ በጣም ብዙ ነው ብቻ። እና እንዲህ አይነት ቪዲዮችን የምፈልጉ ከሆነ ኮሜንት ላይ ነገሩኝ ወይ ሊንኮችን ላኩልኝ። እንዲሁም እዚህ ላይ የተቀረቡ አሪፍ ምትሉት ሙዚቃ ሊንክ ላኩልኝ ማለት ነው። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም ወዳችኋለሁ። ባይ